آمين آمين مولى الكريم آمين آمين እስልምና በኢትዮጵያ ከጫፍ ጫፍ እንዲስፋፋ በማድረግ በኩል የአንበሳውን ድርሻ ይወስዳሉ። ኢትዮጵያውያን ሙስሊሞች በእምነታቸው ሳቢያ በወቅቱ ይደርስባቸው የነበረውን ረገጣና ትንኮሳ የራሳቸውን ጦር በማዘጋጀት በጀግንነት የተፋለሙና እምነታቸውን ያስጠበቁ ጀግና ተፋላሚም ነበሩ። ኢትዮጵያ ውስጥ የገነኑ ታላቅ ዑለሞችም ሆነ ወልዮች ብዙዎቹ በቀጥታም ሆነ በተዘዋዋሪ መሰረታቸውና መነሻቸው ከኚህ ታላቅ ዘመናዊ ሽሬ ሰው ነው። አሁን ታሪካቸው ገናና ነው። ዒልማቸውና ጀግንነታቸው በርካታ ኢትዮጵያውያን ሙስሊሞችን አፍርቷል። ጌታው ሰይዲ ጀማሉዲን አልአኒ፣ ዳንዩ አልአወል፣ ዳንዩ አልታኒ፣ የአብሪት ሼኽ ቀጥበሬ፣ ገለምሲ፣ ሾንኪ፣ አማናምቢ እያለ ሰንሰለቱን ጠብቆ ወደታች የሚወርደው የኑር ዘለበት ምንጩ እርሳቸው ነበሩ። ልብ በሉልኝ፣ እነኚህ ታላላቅ ኢትዮጵያውያን የኢስላም ፈርጦች ከኚህ ታላቅ የኢስላም ውቅያኖስ የፈለቁ በእርሳቸው ያስተምሩ ጅረት ሞልተው የፈሰሱና ተኮትኩተው ያድጉ ናቸው። ስለ የትኛው የኢትዮጵያ ፀሐይ እያወራሁ እንደሆነ ሳታውቁት አልቀራቸውም። የታሪክ ማህደራቸው ሲገለጥ የዛሬ 300 ዓመታት ገደማ ወደ ኋላ ይወስደናል። ሰይድ ሙጃሂዱ الشيخ محمد شافي ابن أسقاري محمد النقوسي بغاغور برايا بنقوس لا يزلقو ሁሉን ወዘወዘው የቀመሰን ጠልቆ ጉዟችንን ወደ ጀማ ንጉስ አድርገናል። ከደሴ ከተማ 37 ኪሎ ሜትር ርቀት ላይ ባለብኮ ወረዳ ርዕሰ ከተማ ሳልመኔ በስተደቡብ 23 ኪሎ ሜትር ርቀት ላይ ወደሚገኘው ስፍራ በኢትዮጵያውያን የዘመን ቀመር መሰረት በ17ኛው መቶ ክፍለ ዘመን አካባቢ ነው ታሪካቸው አንድ ብሎ የሚጀምረው። ሙሉ ስማቸው ሼክ ሙሐመድ ሻፊ አስቃሪ ሙሐመድ አልንጉሲ ይባላሉ። ከአባታቸው አስቃሪ ሙሐመድና ከእናታቸው እመት ኢና ዑመር በአማራ ክልል ወረባቦ ዱሬ በተሰኘች ስፍራ ላይ ነው እንደ ሂጅሪያ አቆጣጠር በ1130 ዓመተ ሂጅሪያ ገደማ ነው የተወለዱት። ሰይድ ሙጃሂዱ አልንጉሲ በአባታቸው በኩል የዘር ሐረግ አስቃሪ ሙሐመድ፣ አስቃሪ ጣሂር፣ ሑመድ እያለ ወደ ውጭ ሀገር ይሻገራል። ስማቸው መሐመድ ሻፊ ነው የሚባሉት። ወረባቦ ዱሬ የሚባል ቦታ ነው የተወለዱት። የአባታቸው ዶሪ እዛ አለ፣ ዱሬ ይባላል። ወረባ ሐይቅ ወደዛ ነው። በእናታቸው በኩል ያለው የዘር ሐረግ ደግሞ እናታቸው ኢና ዑመር የመርሳው ዑመር ሼኽ ልጅ ናቸው። የመርሳው ዑመር ሼኽ ማለት የጎንደሩ ታላቅ ሼኽ የሸሪፍ አብዱል አዚዝ ልጅ ናቸው። ታላቁ ሼኽ ሸሪፍ አብዱል አዚዝ ፋጢማ ኑር ሁሴንን አግብተው ዑመር ሼኽን ሼኽ አደም ጉዳምንና ፈቂህ ሐሺምን ወለዱ። ዑመር ሼኽ ወሎ ላይ፣ ሼኽ አደም ጉዳም ጎጃም ላይ፣ ፈቂህ ሐሺም አልሐረሪ ደግሞ ሐረር ላይ። እናም ሰይድ ሙጃሂዱ የዑመር ሼኽ የልጅ ልጅ ናቸው ማለት ነው። በእናታቸው ደግሞ የሙጃሂዱ እናት ኢና ዑመር ይባላሉ። የዑመር ሼኽ አባገትዬ ናቸው የመርሳው። አባገትዬ ደግሞ የሸሪፍ አብዱል አዚዝ ልጅ ናቸው ጎንደር። ሸሪፍ አብዱል አዚዝ ፋጢማ ኑር ሁሴንን አግብተው ተሶ ዑመር ሼኽን አባገትዬም ማለት ነው ሸሃዲም ጉዳምን ፈቂህ ሐሺምን ወለዱ። ሸሃዲም ጉዳም የሚባሉት ወደዛ ወደ ጎጃም ውስጥ ሄዱ። ፈቂህ ሐሺምን ሐረር ሄድ ያሏቸው ወደ ሐረር ሄዱ። እኚህ ዑመር ሼኽ የሚባሉት ወደ ወሎ መጡ፣ መርሳ ተቀመጡ። የሰው ልጅ ናቸው። እናተው ኢና ዑመር ይባላሉ። ሰይድ ሙጃሂዱ የእስልምና ፍቅር ልባቸው የገባው ገና ከልጅነታቸው ጀምሮ ነበር። በልጅነታቸው ጀምረው ዲዕዋ ያደርጋሉ። ገና ትንሽ ነው። የሰይድ ሙጃሂዱ የዕልም እድገት በሰሜን ወሎ ጓጉር በምትባለው ቦታ ላይ ሲሆን ዕልምን የወሰዱትም እዛው ጓጉር ከነበሩት ታላቅ ሼኽ ፈቂህ ዙበይር ዘንድ ነው።
ሰይድ ፈቂህ ዙቤር ወይም ጓጉሪ ደግሞ ዕልም የወሰዱት ከታላቁ ሼኽ አሕመድ ኢብኑ ሳሊሕ ሲሆን አሕመድ ኢብኑ ሳሊሕም ዕልምን የተማሩት ከሐረሩ ታላቅ ሼኽ ፈቂህ ሐሺም አልሐረሪ ነበር። እና እዛ እንግዲህ ጓጉር ሄዱ። ጓጉር ሄደው ጓጉሪን ያሳደጓቸው አሕመድ ኢብኑ ሷሊህ ናቸው። አሕመድ ኢብኑ ሷሊህን ደግሞ ያሳደጓቸው ፈቂህ ሐሺም ናቸው፣ የሐረሩ ማለት ነው። ሰይድ ሙጃሂዱ የዕልም ዕውቀትን ከሰይድ ፈቂህ ዙበይር ተምረው ከተመለሱ በኋላ ወደ ትውልድ ቀያቸው ወደ ዱሬ ነበር የተመለሱት። ከዛም ዱሬን ጨምረው ሌሎች አካባቢዎችን በዕልም እያስፋፉ ሕዝቡም እየተከተላቸውና መሬትም ጭምር ወቅፍ እየሰጧቸው ርቄንና እሬንሳ የተባለውንም ስፍራ በዳዕዋቸው ክልል ውስጥ አስገቡ። ወደ ዱሬ ተመለሱና ተዱሬ እንግዲህ እሱ በፊትም በዲዕዋ ላይ በልጅነቱ በዲዕዋ ላይ ነው ብያለሁ አይደለም። በተዛ ተዱሬ ኢማም ዩሱፍ የሚባል ገርፋ ነበረ። እሱን ይዘው ይህንን ተገርፋ ጀምረው እንግዲህ ርቄ ድረስ ለእስልምና እንግዲህ ታጥቀው ሰውም ተከተለውም በጣም ብዙ ነው ይባላል። እንግዲህ እሬንሳ የሚባል አለ እዚህ። ተዛ ተርቄ እሬንሳ መጡ። እሬንሳ የሚባለው ቦታ አለ፣ እዛ ወቅፍ እያረጉላቸው ማለት ነው። ከዛም ሰይድ ሙጃሂዱ የዕልሙን ዕውቀት በዚህ መልኩ እያስፋፉ ሳለ በመሃል ሐጅ ለማድረግ ወደ መካ አቀኑ። በዚያም ወቅትም ወደ መካ የሚኬደው በእግር ጉዞ ስለነበር በትግራይ ክልል በኩል አድርገው ነበር የተጓዙት። በመንገዳቸውም ታላቁን ሼኽ ሰይድ ብሩኮይ ጋር ተገናኙና ከሰይድ ብሩኮይ ዱዓ ተቀብለው መንገዳቸውን ቀጥሉ። ተዛ በኋላ መካ ሄዱ። ሐጅ ማለት ነው። መካ ሲሄዱ ድሮ የሚከደው ያው በእግር ነው፣ በትግሬ ነው የሄዱት። ሰይድ ቡርኮዊ የሚባሉትን ትግሬ ውስጥ ዘየሯቸው፣ ዱዓ አርጉልኝ አሏቸው። እሱም ብዙ ነገር ነገሩት። ታላቁ ሼኽ ሰይድ ሙጃሂዱ ወደ መካ ቅንተው መካ ከደረሱ በኋላ ሙሐመድ ሰማን ከተባለ ሰው ዘንድ ጋር ነበር ያረፉት። የሐጅ ሥራ ካጠናቀቁ በኋላም የነቢዩን ቀብር ዚያራ ወደ መዲነቱል ሙነወራ አቀኑ። ሙሐመድ ሰማን የሚባሉ ቤት አረፉ ይባላል። አዎ መካ። ተዛ በኋላ ወደ መዲና ሄዱ። መዲና ላይ ለወራት ከቆዩ በኋላና የሄዱበትን ጉዳይ እንደጨረሱም ከነቢዩ ሰለላሁ ዐለይሂ ወሰለም የቀብር ስፍራ አፈር ዘግነው በመያዝ ወደ ኢትዮጵያ ተመለሱ። ከዛም ከተከበረው ስፍራ ከነቢዩ ቀብር ያመጡትን አፈር እኩል የሚመዝን ሌላ አፈር ኢትዮጵያ ውስጥ ሲፈልጉ ኖረው አሁን ዶሪሓቸው ካለበት ስፍራ ላይ ማለትም ጀማ ንጉስ ላይ ሲደርሱ የጀማ ንጉስ አፈር ይዘውት ከመጡት የመዲና አፈር ጋር እኩል መጣላቸው። እናም የኛ ቦታ ይህች ናት አሉና ጀማ ንጉስ ላይ ከመዲና ያመጡትን አፈር ዙሪያውን ረጅተው ማዕከላቸውን እዚሁ ቦታ ላይ አደረጉ። ከዛም በኋላ ነው እንግዲህ መውሊዱንም ቂርአቱንም ሆነ ጦሪቃውን ወደ ተለያዩ የሀገራችን ክፍሎች ያስፋፉት። ከዛ በኋላ አፈር ዘገኑና መጡ ተመዲና። ከዛ ተነብዩ ቁባ ዘግነው እየመዘኑ ሲመጡ እዚህ ሲደርሱ እዚህ ንጉስ ላይ እኩል ሆነላቸው። እዛ አፈር ጋር የዚህ አፈር አሁን ይሄ ነው ቦታችን ብለው ይሄ ዶሪሁ አለበት ላይ አፈሩን አፈሰሱት እና ተዚህ በኋላ እንግዲህ ይሄን ካምባ አድርገው እስተ ጎጃም እስተ ጎንደር በዚህ እንግዲህ ያሰለሙት እሰው ናቸው። ቂርአትም እንግዲህ የዘረጉት እንደገና እሰው ናቸው። ተዛም በኋላ መውሊድን እዚህ ኢትዮጵያ ላይ እዚህ ንጉስ ላይ ጀመሩ። ኢትዮጵያ ላይ ይሄ ታወቀ ነው እኮ ሶኖት መውሊድ ብለው የጀመሩት። ያው መውሊድንም እዚህ ጀመሩ። ቂርአትም እንግዲህ ተሰወነው የጦሪቃውም እንደገና ተሰወ በጣም ተባዛው። ታላቁ ሼኽ ሰይድ ሙጃሂዱ የጓጉሩ ሼኻቸው ሰይድ ፈቂህ ዙቤር
አንተን እንዳሳደግኩ ሁሉ ልጄን ማሳደግልኝ በማለት ወንድ ልጃቸውን ሰጥተዋቸው ስለነበር የጓጉሮችን ልጅ ጌታው ሰይዲን እንደሚገባው አድርገው አሳደጓቸው። ለወግ ለማረግ አብቅተው ልጃቸውን እሜቴ አንሽዋን ድረውላቸው ዕልም እንዲያስፋፉ በሚል ወደ ራያ ላኳቸው። እናም ራያ ላይ በርካቶችን ለታላቅነት ደረጃ በቁ። ራያ የወጡት ታላላቆች በዕልም የተፍረመረሙ በትክክለኛው የሱፍያ መስመር ተጉዘው የታላላቆቹን ጎራ የተቀላቀሉ ነበሩ። በርግጥም ከጌታው ሰይዲ የወጡት ከዋክብቶች ኢትዮጵያን በዕልም ባህር የሞሏት ሆነዋል። ተዝህ ጌታው ሰይዲን አወጡ። ጌታው ሰይዲን የጓጉርይ ልጅ አይደሉም። ልጅውን እሜቲቱ አንሽዋ የሚባሉትን 30 ጁዝ ቁርአን ለዋ ላይ ተከብሮ ነው የተወለደ ይባላል። አንሽዋ የሚባሉ ልጅ ወደሙ የሙጃሂዱ ልጅ አንሻ የሚባሉት እሱን ዳሮትና ይዘክዲ ራያን ህዲና አቅናሉት ጌታው ሰይዲ ሄዱ። አሁን ራያን ያቀኑ ጌታው ሰይዲ ናቸው። ጌታው ሰይዲ ጌታው ሰይዲ ደግሞ መሄጃቸው ወቅት ሲደርስ መሞቻቸው ማለት ነው። ጀማሉል አንይን አንተ እንግዲህ እዚህ ተቀመጥ። ጀማሉል አንይ ደረሳቸው ናቸው። ጀማሉል አንይን እዛ አስቀመጡና ዲያንዩል አወልም እዚህ ነው የተወለዱት። ያደጉትም እዚህ ንጉስ ነው ዲያንዩል አወል። ተዝግ ጌታው ሰይዲ ሲሄዱ አብረው ሄዱና እዛ ጀማሉል አንይም ዲያንዩ ሳኒም እነ መሐመድ ያመዲ እነ ሲራጁዲን የሚባሉ አሉ። እንግዲህ ብዙ ናቸው። እዛ አብረው ነው የኖሩት። ጀማሉል አንይን አደረጉና እዛ ቦታው ላይ ኸሊፋ አንተ ደግሞ እነሱን አሳድግ አሏቸው። ጀማሉል አንይን ዲያንዩል አወልና ዲያንዩ ሳኒም ማለት ነው። ተጀማሉል አንይም ያሳደጉት እንግዲህ ብዙ ነው። ከዛም የዕልሙ ጅረት ማግሮፉን ቀጥሎ ከአኒ እነ ዳንዩል አወልና ዳንዩ ሳኒ ተመረቁና ሌሎች ከዋክብቶችን አፈሩ። ከዋክብቶቹም ኢትዮጵያችንን በዕልማቸው ብርሃን አጥለቀለቋት። እንግዲህ ተዲያንዩ ሳኒና ተዲያንዩል አወል እነ ቀጥበሬ ሼኽ የወራጅ አገር ሼኽ ያብሪቲ የሚባሉት እነዚህ ተዲያና ነው የወጡት። ገለምስይ በሐረር በዚህ ደግሞ እነ ሾንክይ የሚባሉት እነ አማናም ብይ የሚባሉት ይሄ ሁሉ እንግዲህ ተዲያንዩል አወልና ተዲያንዩ ሳኒ ነው። ይህ አብሪ ሰንሰለት ከአኒ ሙሪዶች ዳንዩ ሳኒና ዳንዩ ሳሊስ የተመዘዘ ነው። ይህ በእንዲህ እንዳለም ከራሳቸው ከሰይድ ሙጃሂዱ በሌላ አቅጣጫ በኩል የተመረቁ የዕልም ከዋክብቶችም አሉ። ተዝህ ደግሞ ተንጉስ እንደገና የሌላ ያደጉ እዚህ ሐርቡ አዳራሽ የሚባል አለ፣ ዳውዶ የሚባል አለ፣ ኮምበልሻ እዚህ ግራ ማን አርባ ጫማ እነዚህ እንግዲህ ተዝህ ነው። የአርባ ጫማውም ተዝሁ ነው። ሰይድ ሙጃሂዱ ዕልሙን በዚህ መልኩ ነበር ከጫፍ ጫፍ ያዳረሱት። ዛሬ በመላው ኢትዮጵያ እንዳሸን የፈላው የዕልም ሰራዊት ከላይ ከሰይድ ሙጃሂዱ በተለኮሰ ችቦ ነው። ከላይ ለመግለጽ እንደተሞከረው መውሊድን በኢትዮጵያ የጀመሩት ሰይድ ሙጃሂዱ ናቸው። መውሊዱንም እንደ ትልቅ የዳዋ ማስፋፊያ መድረክ ነበር የተጠቀሙበት። መውሊዱን የሚያከብሩት በታላቅ ስነ ስርዓትና አደብ ነው። የሚቀራው የመውሊድ ኪታብም ቀውዩል ጋሊብ ነበር። አሁንም ይሄው ኪታብ ነው የሚቀራው። የመውሊዱ አደራረግ ያው እንግዲህ ባሁኑ እኛ በደረስንበት ተመላው ኢትዮጵያ ነው የሚመጣው። እሱ ግን በጀመሩት ሰዓት ያው ዱዓ ነው። እንትን ኪታብ እንትን ያሉት አለ ኪታብ የሚቀራ ቀውዩል ጋሊብ። አዎ አሁንም እሱ ነው እኮ የሚቀራው ቀውዩል ጋሊብ ነው። እና ዱዓም የሚደረገው እንዲህ ተጎንብሶ ነው፣ ዝም ተብሎ ነው ይባላል። አዲያ በዱዓ እና የዚህ ዱዓ አደራረጉ እንዲህ አጎንብሶ ነው። አሞራ መጥቶ እዚህ ላይ
ቢያርፍባቸው እንኳን እንዲቀና ብለው እንትን አይሉም ይባላል። እናም ከዚያ ወዲህ መውሊዱ በከፍተኛ ሁኔታ መስፋፋት ጀመረና ከእርሳቸው የወጡ ታላላቅ ዑለሞችም የሰይድ ሙጃሂዱን ፈለግ በመከተል መውሊዱን ከጫፍ ጫፍ ያወጡትና ያስፋፉት ጀመር። አናም ይደረጋል፣ ዲያናም ይደረጋል፣ አማናምባም ይደረጋል። ተዛው ወዲህ ሁሉም ቦታ ይደረጋል። ሰይድ ሙጃሂዱ አመደነ አላሁ ቢአምዳዲ የአውራዱንም ችቦ የለኮሱት እርሳቸው ነበሩ። አውራዱ አዎ ተዛው የመጣ ነው። ትንሽ ትንሽ እየጨመሩበት መጡ እንጂ እንግዲህ ዲያንዩል አወልም የጨመሩበት አለ እነ ኹዝቢዲን ይህን ትንሽ የጨመሩበት አለ እንጂ ያው ነው። ሰይድ ሙጃሂዱ የጀመሩት መውሊድ አሁንም በቦታቸው በደማቅ ሁኔታ ይከበራል። ከተለያዩ ሀገራት ጭምር የሚመጡ ዛኢሮች ወደ ሐሪማቸው ይጎርፋሉ። መውሊዱም ለተከታታይ 3 ቀናት ይከበራል። 3 ቀን ነው። የመጀመሪያው ራምሳ ይባላል። የሁለተኛው አወል ይባላል። የሶስተኛው ቀን ختሚያ ይባላል። ኧረ አላህ ተመላው ኢትዮጵያ ነው የሚመጣው። ተዝህ ለማለት እንትን አልልህም። እንደው ተሐረር፣ ተአርባ ምንጭ፣ ተጎፋ፣ ተጎንደር፣ ተጎጃም ኧረ ምንም የሚቀር የለም። ተጅቡቲ፣ ተውጭም ተአረብ አገር ድረስ የሚመጡ አሉ። ተእስራኤል ሁላም የሚመጡ አሉ። እና አሁን በጣም እየበዛ ሄዷል ሰው። በዛን ጊዜ እኮ እነሱ ሲነግሩን ቀዲሞቹ በአያት በቅማያቶቻችን እንኳን እንዲሁ እንደዚህ አይበዛም ይሉናል። ሰው አሁን ግን በጣም ብዛት አለው። ታላቁ ሼኽ ሰይድ ሙጃሂዱ እስልምናን ኢትዮጵያ ላይ በከፍተኛ ሁኔታ ያስፋፉ ሲሆን ዛሬም ድረስ ለትውልድ የሚተርፉ የተለያዩ ኪታቦችን አበርክተው ያለፉ ታላቅ ሰው ናቸው። መኡነቱል ፈቂር የሚባል ይኸው ደቃኢቁል መኡና የሚባል ኪታብ አለው። ስለ አስካር ነው የሚናገረው። ወሲለቱል አስና፣ ሁጀቱ ሷዲቂን፣ ካሽፈል ኩሩብ እንግዲህ እኛ ያገኘናቸው እነዚህ ነው። ሪሳለቱል ኢኽዋን የሚባል እዚሁ ውስጥ አለ። ታላቁ ሼኽ ሰይድ ሙጃሂዱ በዐቂዳ አሽዓሪና ማቱሪዲ በመዝሃብ ደግሞ ሻፊዒ ሲሆኑ ጦሪቃቸው ደግሞ ቃድርያ ነው። ስለ ትክክለኛውና የሰለፎች መስመር ስለሆነው ዐቂዳም አዳቡል ኸልቅ መዐል ሐቅ በተሰኘው አስገራሚ ኪታባቸው ላይ አላሁ ሱብሓነሁ ወተዓላን ካመሰገኑ በኋላ እንዲህ ሲሉ ይገልጹታል። አላህ ችሎታው የላቀ የስሜት ህዋሳት ሊደርሱበት የማይችሉ እይታም ሆነ እንዴታ ወይም ከይፍያ የሌለው እንዲሁም በፈለገው ነገር እንጂ ከእውቀት ምንም ነገር የማይታወቅ ስልጣኑ ሰማያትንና ምድርን ያጠቃለለ የእርሱን ሙሉ እውነታ እርሱ እንጂ ሌላ የማያውቀው ነው ካሉ በኋላ ከመቅረብም ሆነ ከመራቅ የተጠራራ ቦታ ላይ ከመሆን ውስጥ ጎን ታች ከመሆንም ጠራ በማለት አላሁ ሱብሓነሁ ወተዓላ ቦታና አቅጣጫ እንደማያስፈልገው ፍንትው አድርገው በዚሁ ኪታብ ላይ አስቀምጠውታል። የሼኾቻችን ሼኽ ታላቁ ሰይድ ሙጃሂዱ እጅግ የተላቁ የተውሂድ ሼኽ እንደነበሩ ልብ ይሏል። ይህን ቦታ በጣም ብዙ ታላላቅ መሻይኾች ዘይረውት ዒልም ቀስመውበት ሄደዋል። ኸሊፋው እንደነገሩንም ሐጅ ሙሐመድ ታጁዲንና ሐጅ ሙሐመድ ታኒ ሐቢብም በዚህ ቦታ ላይ ሲያቀሩ ከነበሩት የጊዜው ሼኽ ሐጅ አሕመድ ኑሪ ዘንድ ለ3 ዓመታት ያህል ዒልመ ነጅም የተባለውን ፈን ተምረዋል። ሐጅ ታጁማ እዝግ 3 ዓመት ቂራእ ቀርተዋል። በሼኽ ታጁዲንና ሐጅ ሙሐመድ ሳኒ ሐቢብ ሐጅ አሕመድ ኑሪ የሚባሉ ነበሩ። እሱ ላይ 3 ዓመት ዒልመ ነጅም የሚባል የከዋክብት እንትን ዒልም አለ። ያንን እዚህ ነው የቀሩት እሱ ላይ ይባላል። እኛው ሙፍቲ ነው ሐጅ አሕመድ ኑሪ የሚባሉት።
እነዚህ ታላላቅ መሻይኾች በዚህ ስፍራ ከሐጅ አሕመድ ኑሪ ዘንድ እየቀሩ በነበሩበት ወቅትም ሰይድ ሙጃሂዱን በግጥም ቤት አወድሰዋቸዋል። እና ሐጂ መሐመድ ሳኒ ሐቢብ እንግዲህ እዚህ 3 ዓመት ቀርተዋል። ስለ ሸኾቹ እንግዲህ ያወጡት እንትን አለ ተእሊፋት፣ ሐጂ ሳኒም ያወጡት አለ ተእሊፋት፣ አበሸታጁም ያወጡት አለ። እነሱ ጋር ታገኙታላችሁ። የሐጅ መሐመድ ሳኒ ሐቢብ የግጥም ቤት አዳቡል ኸልቅ መዓል ሐቅ በተሰኘው የሰይድ ሙጃሂዱ ወደ አማርኛ ከተመለሰው ኪታብ ላይ የሰይድ ሙጃሂዱ ሼኽ ሙሐመድ ሻፊ አጭር ታሪክ ከሚለው ርዕስ ስር እንዲህ ተጽፎ ይገኛል። የንጉሡ ጌታ የጌቶቹ አባት ተሶ ተራባ ያ ሁሉ ሳዳት፣ በየጁ በዳና በራያም ያሉት፣ በርቄ ባልብኮ የሶቃው መብራት፣ ጃማም በቦረና ያለው ወንድም ስንት፣ ባርጦማ በደዊ ደግሞም በይፋት፣ በሐረር በጅማም በኦሮሞም ቤት፣ ከርሶ ባህር ነው ሁሉም የቀዱት፣ ከርሶ ምድጃ ነው ያቀጣጠሉት፣ ከርሶ አውድማ ነው ዘሩን ያራቡት፣ ከርሶ ይዘው ነው የተዳደሉት፣ በርሶ ስር አድገው አሳደጉበት። መኡነቱል ፈቂር ይባላል እና ይሄ በሼህ ሳኒ ሐቢብ ጋር ብዙ ጊዜ ተቀምጦ ነበር። ይሄማ አዲያበል ኸልቅም የሚባላለው ይሄ ብዙ ነው። እዚህ ውስጥ አዲያበል ኸልቅም ይባላል፣ ሁጀቱ ሷዲቂን፣ ደቃይቁል መኡና፣ እነዚህ እዚህ ላይ ባንድ ያሉ ካሽፈል ኩሩብ። አዎ ይሄም ኪታብ ነው። የድሮ ኸጥ ነው የነሱ። ይሄ ደላኢል ነው፣ ደላኢሉል ኸይራት። አዎ ያው የነሱ ክትብ ነው። ለሴት ልጃቸው የከተቡት ነው። አዎ ልጆቻቸውም ቃልቾ እኮ ናቸው። ዓሊም ነው በሙሉ በሶቃ ብትል ፋጢማ ሐሪር የከተቡት በእጅዎ ፋጢማ ሐሪር የሚባሉ ልጅዎ አልፍያ የሚባል እንትን ነበር ይባላል። እንግዲህ ካሁን ያደረሱበት እንጂ ምናልባት አሁን በአሁኑ በቅርብ ጊዜ እኮ አሁን ቀርቶ እንደሆነ እንጂ ይሄ በጀት ተከተበን እንዲያው በያገሩ ገብተውበት ነበር ለቀማ። በዛን ሰዓት ብዙም የጠፋለ እየተሰረቀም የተሸጣለ። እነዚህንም በስንት ጉር ነው በትንቅንቅ ነው ያኖር ነው። ይሄ አዲያበል ኸልቅ ነው። እኔ በአማርኛ እንትን አስብየው ነው ለኸልቅ ያበጁት ነው። ይኸው ባልና ሚስት እንዴት እንደሚተዳደር፣ ልጅና አባት እንዴት መተዳደር እንዳለበት፣ ፍጥረትና ኻሊቅና መኽሉቅ እንዴት መተዳደር እንዳለበት፣ ፍጥረቱና ነብዮቹ ደግሞ እንዴት ሆኖ አደባቸውን ማለት ነው። ወንድምና ወንድም እንዴት ሆኖ መኗኗር እንዳለበት በሙሉ እዚህ ላይ ቁጭ አድርገውታል። ወለው መንግስት ጋር እንኳን ህዝብና መንግስት እንዴት ሆኖ መተዳደር እንዳለበት፣ መንግስት ህዝብን እንዴት ማስተዳደር እንዳለበት መመሪያ እንኳን የሚሆን ነው። ይሄ ወላሂ የሚገርም ነው። ታየዋለህ መቼም በደንብ። ህዝቡ ደግሞ ለመንግስት እንዴት ሆኖ ማደር እንዳለበት ይህንን እንኳን ይናገራሉ። በእውነቱ ይህ የተከበረ ስፍራ ለኛ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ለሀገራችንም ጭምር ትልቅ ቅርስ ነው። ይህ ቱባ ታሪካችን ሌላ ሀገር ውስጥ ቢሆን ኖሮ ምን ያህል ከፍተኛ እንክብካቤና ጥበቃ እንደሚደረግለት መገመት አይከብድም። ታላቅ የቱሪስት መዳረሻም በሆነ ነበር። አሁን ግን እንኳን በእንክብካቤ ሊያዝ ይቅርና በቅጡ የተሰራ መንገድ እንኳን የለውም። የሚመለከታቸው አካላትም መውሊዱ ሲደርስ ብቻ ካልሆነ በስተቀር ትኩረት የሚሰጡት አይመስልም። መንገዱ ጠባብ ብቻ ሳይሆን የተሸረሸረና በጣም አስቸጋሪ መንገድ ነው። እንግዲህ ማስተላለፈው እኔ እንዲያው ሀገራችንን ሰላም አላህ ያድርግልን። ይሁን ነው፣ ሌላ ምንም የለም። አማን አላህ ያድርግልን። ዲናችንንም ደህና አላህ ያድርግልን። እስልምናውንም ደህና አላህ ያድርግልን።
እናንተንም ደግሞ አላህ ያቆያችሁ እዚህ እንትን ስላላችሁን አሁን ቢቻላችሁ በመንግስት በኩል የምታስተላልፉልን ውሃ ይኸው መብራት ይቋረጥብናል እና ይሄንን ለመንግስት ብታሳስቡልን ጥሩ ነው እና በሌላው በኩል መቼም ይሄ እንግዲህ ውሃ ደግሞ ለውዱ ዋና እሱ ነው። ይሄ አሁን ደህና አስገብተውልን ነበረ። ይኸው በዚሁ ምክንያት ይቋረጣል እና ይሄንን እንግዲህ መንገዱ አሁን ህዝቡ እንግዲህ አሁን ነካ ያረጓታል አመት ሲመጣ ማለት ነው። ይኸው በወረዳ ደረጃ ያሉት ግን እስከ 90 አውቶቡስ ነው የሚመደበው እና ያው በዚሁ መንገድ ግን ይመጣል። ያው አውቶቡሱ አይቋረጥም። ያም የሚያጅብ ነው ራሱ ተአምር ነው። አንድ ቀንም አንድ ነገር አደጋ ሆኖ አያውቅም እና ለሐበሻ ጌታው ሙጃሂዱ ትልቅ ሐውልት ትልቅ መሰረቷ ናቸው እና ዋና ትልቅ ሰው ሐበሻ ላይ አሉ የሚባሉት አንዱ ሰው ነው። የሐሪማው አምስተኛ ኸሊፋ ሐጅ ሙሐመድ ዑስማን ታላቁ ሼኽ ሰይድ ሙጃሂዱ ከደረሶቻቸውና ከቤተሰቦቻቸው ጋር ያረፉበትን ዶሪሃቸውን አሳይተውናል። እኛም አልሐምዱሊላህ አላህ አድሎን ቀብራቸውን ዘይረናል። ይሄ እንግዲህ ይሄንን የሚያሰሩት በግንብ አመድና እንትን እዚሁ እየተቦካ ማለት ነው። ድሮ ሲሚንቶ የለም። የእኚሁ መንገሻ ነው። የሱም እኮ ቀብር እዚሁ ነው። እዚሁ ቅበሩ ይብለው መንገሻ ልጄ መንገሻ ይባላሉ። እንግዲህ ድሮ በክርስቲያን ስም ነው የሚጠሩት እንጂ ቃልቻ ነው። እሱም ቁርአን ቀርተዋል፣ ኪታብም ቀርተዋል። ልጄ መንገሻ የሚባሉት እና አሁን ይሄንን ግንቡን ያስገነቡት እሱ ነው። እና አሁን ወደዚህ ዶሪሁ እየገባን ነው። ሰላም ጌታ የላከለው የቁርአን መካሪ ላንተ የገባ ሰው የለውም አፋሪ። ይሄ ነው እንግዲህ ይሄ የጌታው ሙጃሂዱ ነው። ይሄ መሀል ያለው የጌታው ሙጃሂዱ ነው። ይሄ በዚህ በኩል ያለው ደግሞ የጌታው ሰይዲ ነው። እዛ ጀማሉል አንይን ተክተው ሼኽ የጋ ነው የሚቀበረው እዛው ነው ብለው ሰዓታቸው ሲደርስ መተው እዚሁ አለፉ። እዚሁ አብረው የሙጃሂዱ ይሄ ነው። የጌታው ሰይድ ይሄ ነው። የፈቂህ ኑር ደግሞ ይሄ ነው። እኚህ ባለቤታቸው ናቸው። ቡልቡልዬ ይባላሉ። የጌታው ሙጃሂዱ ቡልቡልዬ ይባላሉ። ቡልቡላ ዩሱፍ ይባላሉ። የአስቃሪ ዩሱፍ ልጅ ናቸው። እና ሰው ነውት እንግዲህ ፈቂህ ኑርን፣ ፋጢማ ሀሪርን፣ እሜቲቱ አንሽዋን፣ ሙሐመድ አረብ የሚባሉትን እነዚህን ወልደዋል። ፋጢማ ጢኖ የሚባሉ አሉ። እሜቲቱ ጣሂራ የሚባሉ ጃማ አሉ። እነዚህን ወልደዋል ተጌታው ሙጃሂዱ እና ባለቤታቸው ናቸው። በዛ በኩል ደግሞ ይሄ አባታችን አጎት ናቸው። ሼህ መሐመድ ሲራጅ ጌታው መሐመድ ሲራጅ ይባላሉ። ይሄ የአያታችን የአባታችን አባት ነዎት። መሐመድ ሷሊህ የሚባሉ ነዎት። ይሄ እስማኤል የሚባሉት እኚህ ነዎት። ይሄ ደግሞ እኚህም የመሐከለኛው የፈቂህ ኑር ልጅ ናቸው። ይሄ ሙጃሂዱ እናት ነዎት። እና ዑመር የሚባሉት እኚህ ነዎት። እና ዑመር የሚባሉት የሙጃሂዱ እናት እኚህ ነዎት። እናት ናቸው። ይሄ አባታችን ነው።
አባቴ ነው። ይህ የጌቶቹ እናት ነው የሙጃሂዱ። ይሄ የጌታው ሰይር ነው ብያችኋለሁ። ይሄ የሙጃሂዱ ነው። ይሄ ቀጥሎ ያለው የፈቂህ ኑር ነው። እነ ሐጂ ሙሐመድ ታጁዲንና ሐጂ ሙሐመድ ሳኒ ሐቢብ ሲያጠኑበት የነበረውን ስፍራንም አስጎብኝተውናል። ሐጂ ሳኒ ሐቢብና በሸ መሐመድ ታጁ እዚህ ነው። ይኸው እዚህ ዛፉ ስር ነው የቀሩት። ይቺ ነበረች ማቅሪያቸው ቦታ የሐጂ አህመድ ኑሪ። እዚህ 3 ዓመት እዚህ ቂራ ቀርተዋል ሐጂ ሳኒና በሼህ መሐመድ ታጁ። ይኸው ወይራ በጌቶቹ ጊዜ የነበረ ነው። ይሄኛውም አዎ ወደ 300 ስንት ዓመት ሆኖታል። ኸሊፋው የሰይድ ሙጃሂዱ የመጀመሪያ መስጂዳቸው የት ቦታ ላይ እንደነበረም አሳይተውናል። እዚህ ላይ እንግዲህ የጥንቱ የጌታው ሙጃሂዱ መስጂድ የሰሩት መጀመሪያ መስጂድ ነው የሰሩት። እዚህ ላይ ነበረ መኖሪያ ቤታቸው የሚኖሩትም እንደዛው እንደ ጌታው እንደ ነቢ ግማሹን ከፈል አድርገው ቤተሰቦቻቸውም ልጅም የሚወለደው እዛው ነበር ይባላል። እና እዚህ ላይ ነበረ። ያው በክፈሩ ባጤ ዮሐንስ ጊዜ ተቃጥሎ ነው ይሉናል። እኛ አልደረስንበትም። አባቶቻችን ትንሽ አውቃለሁ ይሉ ነበር። አባቴ ወላሂ ልጅ ሆኜ ትንሽ አውቀዋለሁ ይላሉ። እና ያን ጊዜ እኮ አውራዲ እንኳን እዚህ ታልተባለ የጅኑ ራሱ ረውሃንያው አያስቀምጥም፣ መንደሩን ይገባበታል አሉ፣ ያተራምሰዋል። እና ሰዓት ደግሞ አለፍ ታለ በዚህ ወዴታይ ወዴ ላይ የሚል ሰው የለም። እንደዚህ ነበረ። እና ራሱ ጅኑ አውራድ ሲል ይሰማል። አዎ እንደዛ ነበረ። የሰው ደግሞ የትልቁ መስከሪያ ነበረውት እዚህ የወታጥሩ ወዲዛ ቀጥሎ ያለው መስከሪያ ከለዋ የሙጃሂዱ እዛ ላይ ነበረ። ያም ጉርጓድ ነበረው ይባላል። ጉርጓድ እንደዚህ ተቆፍሮ ወዴታይ ጉርጓድ ያለው እንደገና ደግሞ ተዛ በላይ ደግሞ አንዲ ከለዋ ተሰርቷል። መግቢያው ባንዲ በኩል ነው። እንደገና ደግሞ ሁለተኛ ቤት ተሰርቷል። መግቢያው ባንዲ በኩል ነው። ሶስተኛ ቤት ተሰርቷል እዛው ላይ መግቢያው ባንዲ በኩል ነው። አራተኛ ቤት ተሰርቶ 4 በር በአራቱም ጅሃት ማለት ነው። ያንዱ መግቢያ በዛ ነው። ዞሮ ደግሞ በዛ ነው የሚገባው። ዞሮ ደግሞ በእንደዚህ ነው የሚገባው። ዞሮ ደግሞ በእንደዛ ገብቶ እንደገና ጉርጓዱ ውስጥ ነበረ ይባላል። የሰው የትልቁ ሌላው ያስከረመንና ያስደነቀን ነገር የሰይድ ሙጃሂዱ ሙስባሃቸው ነው። የሰይድ ሙጃሂዱ ሙስባሃ እዚህ አሁን እስካለንበት ዘመን የደረሰው ከኸሊፋ እየተተካካ ነው። እነሆ አሁንም 5ኛ ኸሊፋ ከሆኑት ሐጂ ሙሐመድ ዑስማን እጅ ላይ ደርሰዋል። ኸሊፋው እንደነገሩን ከሆነ በሰይድ ሙጃሂዱ ዘመን በጣም ደካማው ተከታያቸው ቢያንስ 70,000 ተህሊል እንደሚያደርግና በየቀኑም ቁርአንን ያኸትም እንደነበር ነግረውናል። ተሰው ጀምሮ ተኸሊፎቹ እያለ እኔ ላይ ደርሷል። እኔ 5ኛ ልጅ ነኝ ለጌቶቹ እና እኔ ላይ ደርሷል። ይሄ ታባቴ ነው። ሰይድ ሙጃሂዱ ነበር። አዎ የሰው ነበር። ይሄ ሁሉ የነሱ ነው እኮ። አዎ እነዚህም ተዛተንተን ተርፈው ነው ብዙ ነበር ይባላል። ወዲ ሰው ጋር እኮ የሚቀመጠው ዚክር የሚዘክረው ዶኢፍ የሚባለው 70,000 ነው የሚዘክረው ይባላል። 70,000 ላኢላሃ ኢላላህ እንደገና ቁርአን በቀን ያከትማል። ይሄ ደካማው ነው ይባላል። ደካማ የሚባለውን በዛን ሰዓት እንግዲህ እነሱ ምን ያህል እንደሚዘክሩ። ኸሊፋው ሐጂ ሙሐመድ ዑስማን ሐሪማውን እየተዟዟሩ ሲያስጎበኙን፣ በተለይ ደግሞ ድሮ ረቢዑ ሲደርስ ከተለያዩ ቦታዎች ይመጡ የነበሩ ታላላቅ ወልዮች ድንኳን ጥለው ይቀመጡበት የነበረውን ስፍራና ሌሎችንም ነገሮች አሳይተውናል። ይሄ እንግዲህ በረቢ
የአባስ በር ሲራጅ ጓጉር የሚለው ትሰማላችሁ አይደል? የሱ ድንኳን እዚህ ነበር የሚተከለው። የአባስ በር ሲራጅ ጓጉር ድንኳን እዚህ ነበር የሚተከለው። የጋቲሮች በዛታችሁን የነሸ ጋቲራ የነሸ ሳልመኔ በዛ ቀጥሎ ወላሂ ተላብ ድንኳኑ ብቻ እኮ ማአት ነው። እዚህ የጧሃራ ላይ የተተከለ አይመስልህም። ይህ እንግዲህ የመጅሊሱ ጁምዓ አሁንም መጅሊስ ይዋልበታል። አንድ ጊዜ ኸልቁም ዱዓንትን ሲፈልግ ዝናብ በሚለመን ጊዜ መጥቶ እዚህ ዱዓ ያደርጋል፣ ይዘንባል። ይሄ ደግሞ ለደረሶች ይሄ ደረሶች አሉ አይደለም መንዙማ የሚሉ በዛ በረቢኡ ለነሱ ተብሎ የተሰራ ትልቅ ሰዎች ናቸው። እነ ሸቡሽራ ወሎ የሚባሉት እነ ቡሽራ ከሪም እዚህ መጅሊሱ እንግዲህ በዱሮ እና አባስ በር ሲራጅ ጓጉር እነ ሀጂ ኢልያስ የጎንደሩ እነሱ እንግዲህ እዚህ ነበር የሚጀልሱት። ይሄ ኸሊፎቹ የሚቀመጡባት እንትና እዚች ነው በረቢ እዚች ይቀመጣለሁ። እኔ አበጋር የሚባል አለ ዱዓ የሚያደርግ ያ በዛይ በኩል ይቀመጣል። ይሄ ጋቻው ይሄ ደግሞ ይሄም የጥንት ጋቻ ነው። ይሄ ተጥንት ጀምሮ እንትን ያለ ነው። ተመዝግቧል። ተመዝግቧል። ኧረ እኛ እንደዚሁ ነው የምናውቀው። አባታችንም እንደዚሁ ነው የሚሉት። ይሄ ጀበናው እንኳን እየተቀያየረ ነው፣ ግን ተጥንት ጀምሮ በዚህ ነው ቡና የሚፈላው። አሁንም ጁምዓ ዛሬም ይፈላበታል። አሁን በዚህ ተፈልቶ እዚሁ ረከቦት አለ እኮ እዛ አድርገነው ያው በዛ በኩል ያ እንኳን አሁን ተሰርቶ የመጣ ነው ረከቦቱ። ይሄ ግን ያው የጥንት ነው ተስር ጀምሮ ነው። ይህ መስጂድ በሰይድ ሙጃሂዱ ሐሪማ ላይ የሚገኝ መስጂድ ነው። መስጂዱ መገንባት የጀመረው በሚሊኒየም 2000 ላይ ሲሆን ነገር ግን በተለይ ከአንድ ዓመት ወዲህ ግንባታውን ሲከታተሉት የነበሩ ሰዎችም ክትትሉን ማቆማቸውንና መምጣትም እንደተው ኸሊፋው ሐጅ ሙሐመድ ዑስማን ይናገራሉ። ይህ እንግዲህ ይሄ ደግሞ አሁን በሚሊኒየም ነው መውሊድ እዚህ ቦታ ላይ ስለሆነ የተጀመረው ሰይድ ሙጃሂዱ ስለሆኑ የጀመሩት የሁሉም ቦታ መውሊድን እዚህ ቦታ መጥቶ እንዲያከብር ተብሎ ታዞ በመላው ኢትዮጵያ ያለ መሻይኽ በሙሉ ተሰብስቦ እዛ አከበረ። በሚሊኒየም ጊዜ ማለት ነው። በዛን ጊዜ ይህም መስጂድ በህዝብ ትብብር በመንግስትም ግዳፍ ተጀመረ። አሁን ያው መቼም አልተጨረሰም። እንግዲህ ኮሚቴዎቹም ይኸው ተኛም ጋር ጠፍተዋል፣ አላወቅነው። ይህ እንግዲህ እዚህ ደረጃ ደርሶ እንደምታዩት አሁን አልቋል። ይኸው ይሄ ህዝብ የሚከተበው ነገር እና ያው ምንጣፍ ይሄ መብራቶቹ ይሄ ነው እንጂ የቀረው አልቋል። ይኸው እንግዲህ እንደዚህ ሆኖ ታበቃ አመት በለጠ። አሁን አመት ይሆናል። ታላቁ ሼኽ ሰይድ ሙጃሂዱ ረሂመሁላህ የኢትዮጵያውያን ሙስሊሞች አባት፣ የኢስላም ባለውለታና ኑሯቸውን በዝህድና የገፉ ነበሩ። አመደነ አላሁ ቢአምዳድህም። በወቅቱ በነበረው የመሳፍንቶች ግብግብም ለዲናቸው ትግል ሲያደርጉ በነበሩበት ወቅት ሸሂድ ሆነው ይህችን ዓለም በሚገባ ሰርተውባት የአኼራ ስንቃቸውን ይዘው ወደማይቀረው ዓለም ተጓዙ። በዝህድና ሕይወታቸው የኖሩት ሰይድ ሙጃሂዱ ወደ አኼራ በተጓዙበት ወቅት ምንም አይነት የውርስ ገንዘብ አልተውም ነበር። የሚወረስ ገንዘብ አልነበራቸውም።
ሙጃሂዱ እኮ የሚወረስ ገንዘብ አልተገኘም። የተገኘው ፈረስ፣ ሰይፍ፣ ሙሰቢሓ፣ ሙሶላ ብቻ ነው። ፈቂህ ኑርም እንደዚሁ ነው። የተገኘ ሀብት የለም፣ ገንዘብ ምን ነገር የለም። አሁን አልዑለማኡ ወረሰቱል አንቢያ ነውና የነቢያቶች ውርስ ዕልም ነበር። የሰይድ ሙጃሂዱም ውርስ ይሄው ከትውልድ ትውልድ እየተላለፈ የሚገኘው ዕልማቸው ሆነ። እነሆ የዕልማቸውም ውጤት ለፍሬ በቅቶ መላው ኢትዮጵያን ብቻ ሳይሆን ዓለምን አዳርሷል። እኛ ኢትዮጵያውያን ሙስሊሞች ታሪካችን ጥልቅ ነው። ለትውልድ የሚተርፍ የመልካም እሴት ባለቤቶችም ነን። ታሪካችንን በወጉ ካወቅን መሠረታችን የጸና ይሆናል። ወደፊት ለመሻገርና ለትውልድ የሚተርፍ ሌላ አኩሪ ታሪክ ለመስራትም ሁነኛ መፍትሄና አቅም ይፈጥርልናል። መልካም ታሪካችንን በንቀት ተመልክተን ጥለን ሌላ ታሪክ ፍለጋ ከኳተንን ግን መሠረታችንን የማናውቅ ማንነታችን የጠፋብን ውል አልባዎች ሆነን እንቀራለን። ያ እንዳይሆን ከተፈለገ ግን የትኩረት አቅጣጫችንን ወደ ትክክለኛው ማንነታችን ማድረግ ይኖርብናል። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ። በስሙ ይገኛል መቃመን ዓለያ ለሱ ጀበለ ሰው ታጠቋል ጀበለ ሰው አጀበ በስሙ ይገኛል መቃመን ዓለያ ለሰወት አይተዋል መርየም አናስያ አናሚን አናሚን